እኔ ቅድስት ቤተ ክርስቲያኔ ልዩ ክብር የምትሰጠኝ ኦርቶዶክሳዊት ሴት ነኝ። በተለያየ አጋጣሚ ሴቶች ተጨቁነዋል፣ ነፃ እናውጣቸው ብለው ተፍ ተፍ የሚሉ ሴቶች አይና እሰማ ነበር። ይህ ነገር ፌሚኒስት ነን ብለው ተደራጅተው እንዳይመጡ ስፈራ ደረሰ መሰለኝ። ሰሞኑን አየሩን ይዘውታል። ፌሚኒዝም እንዲህና እንዲያ ነው የሚለው ውስጥ መግባት ባልፈልግም አንዳንድ ያውም ኦርቶዶክስ ተዋህዶ ውስጥ እንዳደገች ሴት ግን ሃይማኖትን አስታከው ለሚናገሩ ሃይማኖቴን በገባኝ ልክ ይህንን ማለት እፈልጋለሁ። አንደኛ፣ ኦርቶዶክስ ቤተክርስቲያን ሴቶችን ጨቋኝ ናት፣ ለወንዱ ትልቅ ስልጣን በመስጠት ሴቶች ሁሌም የበታች ሆነው እንዲኖሩ ታደርጋለች ይላሉ። እንደ ኢትዮጵያ ኦርቶዶክስ ተዋህዶ አስተምሮ ክርስቶስ የቤተ ክርስቲያን ራስ እንደሆነ ሁሉ ወንድም የቤት ራስ ነው። ይህ ስልጣን ግን እንደ ዓለማዊው ስልጣን የሚያዳሉበት፣ ሰው የሚጨቁኑበት ወይም ሁሉን ለኔ የሚሉበት ስልጣን አይደለም። ይህ ስልጣን መከራን የሚቀበሉበት ኃላፊነት ነው። በቅዱስ መጽሐፍ እንደተቀመጠው በአንድ ትዳር ውስጥ ወንድ ክርስቶስ ቤተክርስቲያን እንደወደዳት ሚስቱን መውደድ ሲኖርበት፣ ሴት ደግሞ ቤተክርስቲያንን ለክርስቶስ እንደምትታዘዘው መታዘዝ አለባት። አባቶች ይህንን ሲያብራሩት ኢየሱስ ክርስቶስ ቤተክርስቲያንን ወደዳት ስንል እንዲሁ የቃል የሽንገላ ወይም በቁስ የሚለካ አይደለም። ራሱን ለሞት አሳልፎ ያውም በብዙ መከራና ስቃይ እስከ ሞት ራሱን በመስጠት ነው። ለሚስት የተሰጣት ግን ይህን ፍቅር እንዲገባት ሆና መገኘት ነው። የመፈቀር ጸጋ፣ ይህም ትእዛዙን ከመጠበቅ የሚገኝ ነው። በዚህ ውስጥ የሴቷ መጨቆን ምን ላይ ይሆን? እኔ ወንድሜን ወይም ባለቤቴን ብታዘዝ ወይ ባገለግል ክብር እንጂ ጭቆና አይደለም። ይህ ለኔ ዝቅና ከፍ ከማለት ጉዳይ ሳይሆን እግዚአብሔርን የማግኛ አንዱ መንገዴ መገለጫ የሆነ ቅንነትና ትህትና ነው። ሁለተኛ፣ እኩል የአገልግሎት ድርሻ አትሰጥም። ወንዱን በአደባባይ ስታቆመው ወይ በቤተ ክርስቲያን ስትሾመው፣ ሴቷ ግን ከማጀት አታስወጣትም። ክርስቶስ 12 ሐዋርያት ሲመርጥ እንኳን አንዲት ሴት አልመረጠም፣ ክህነትን ለሴት አትሰጥም የሚል ያነሳሉ። በመጀመሪያ ደረጃ አንዲት ኦርቶዶክሳዊት ሴት ሊያሳስባት የሚገባ የድህነቷ ጉዳይ የነፍሷ ማረፊያ ከጌታ ቀኝ ወይ ግራ መሆኑ እንጂ ምድራዊ የስልጣን ሽኩቻ አይነት የመብት ጉዳይ አይደለም። ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰውን ሁሉ ሊያድን እንጂ በጾታ ለይቶ ሊያድን አልመጣም። ወደ ምድር ሲመጣ እኛን የሚያሳስበንና ሊያስጨንቀንም የሚገባ እንዲሁ ቢያደርግ ነበር። የጥፋት መነሻ ሔዋን ሆና ሳለ ቅጣቱ ግን ሰበብ ለደረደረው አዳም አልቀረለትም። ዓለምን ሊያድን ሲመጣ ንጽሕት ሴት እመቤታችንን ቅድስት ድንግል ማርያምን ነበር የመረጠው። የአምላክ እናት ለመሆን ከመመረጥ በላይ ምን ስልጣንስ ይገኛል? አምላክ ነውና ሌላ ማዳኛ መንገድ አልነበረውም ልንል አልችልም። ቅድስት ቤተክርስቲያናችን የአገልግሎትን መንገድ በ3 ጾታ ትከፍላለች። ወንድ፣ ሴት እና ካህን። ሁሉም የየራሳቸው ድርሻ አላቸው። እንደተመቸን ወይ መብቴ ነው በሚል ዝሩ ሐሳብ ተነስተን አናገለግልም። ኢየሱስ ክርስቶስ 12 ሐዋርያት፣ 72 አርድእት እና 36 ቅዱሳን እንስት ወይም ሴቶችን መርጧል። 12ቱን ሐዋርያት ሲመርጥ እርግጥ ነው ወንዶች ብቻ ነበሩ። ነገር ግን ሐዋርያቱ የተመረጡት የእግዚአብሔርን ቃል በመላ ዓለም እየዞሩ ፍሬውን በመከራቸውና በሰማዕትነታቸው እንዲቀበሉ እንጂ ዓለምን እየዞሩ እንዲዝናኑ አልነበረም። ሲጀመር እንደዛሬው በአውሮፕላን ወይ በመኪና ሳይሆን ትልቅ ብርታትንና ጥንካሬን በሚጠይቅ የእግር ጉዞ ነበር ያስተማሩት። በመምህራነ ወንጌል ደግሞ ብዙ ምስጢር አለው። ይህ የምዕመን እይታዬ ነው። ሐዋርያቱ ይህንን ተጋድሎ ሲፈጽሙ 36ቱ ቅዱሳን ሴቶች ደግሞ በተሰማሩበት የአገልግሎት ቦታ በቤት በማህበረሰብ አገልግሎት ሰውን እያነቁ ያስተማሩና ወደ እግዚአብሔር ቤት ይቀላቅሉ ነበር። በመጨረሻ
እግዚአብሔር ለሐዋርያት የአገልግሎት ዋጋቸው እንደሰጣቸው ሁሉ ለነዚህ ሴቶችም አልነሳቸውም። አድሎ የሌለበት አምላክ ነውና ለሁሉም የተጋድሏቸውን የጽድቅ አክሊል ሰጥቷቸዋል። ሴቶች ማጀት አስቀርታለች ለሚሉት ማጀት ለምን የጭቆና ቦታ ተደርጎ እንደተሳለ አይገባኝም። ሴት የቤት ውስጥ ስራ ትስራ የሚለው ሌላ መከራከሪያ የሆነ ስለመጣ ከአጀንዳዬ ላለመውጣት ተወዋል። ነገር ግን ተፈጥሯችን የሚያደላባቸው ከዚያ ባህል የሚያሳድጋቸው ክንዋኔዎች አሉ። ያን እንደ ጸጋ እቀበለዋለሁ እንጂ ጭቆና አልለው። መስመር ሲያልፍ ግን እጠይቃለሁ። እግዚአብሔር ዓለም እንደሚመግብ ሴቶችም በእናትነታቸው ልጆቻቸውን ስለሚመግቡ ብዙውን ጊዜ በቤት ውስጥ ያሳልፋሉ። ይህ ደግሞ ትልቅ ስራ እንጂ ጭቆና አይደለም። በቤተ ክርስቲያን ግን ብዙ ሴቶች በማጀት ሆነው ብዙ ወንዶችን አሳድገው ለቅድስና የበቁበት ስለሆነ ማጀታቸው ቤተ መቅደሳቸው ነው። ለዚህም አንድ ምሳሌያችን የቅዱስ ሙሴ እናት ዮካብድ ናት። በጓዳ እያስተማረች አንድ ለአምላኩ ታዛዥና መሪ ለእስራኤላውያን አበርክታለች። ዘጸአት ምዕራፍ 1 ቁጥር 28። ኢየሱስ ክርስቶስ ከሰለሞን የሚበልጥ ከዚህ አለ፣ በፍርድ ቀን ከዚህ ትውልድ ጋር ተነስታ ትፈርድበታለች ያለላት ንግሥት አዜብ ናት። የማቴዎስ ወንጌል ምዕራፍ 12 ቁጥር 42። የጌታችን ትንሣኤ ከሁሉ በፊት አይታ ለደቀ መዛሙርቱ ያበሰረችው ማርያም መግደላዊት ናት። የማቴዎስ ወንጌል ምዕራፍ 28 ቁጥር 1። እነዚህ ጥቅስ መጽሐፍ ቅዱሳዊ ምሳሌዎች ናቸው። በአጠቃላይ ግን የራሳችን ጥንካሬና ድክመት እንጂ ኦርቶዶክስ ተዋህዶ ሃይማኖት የትም ሆኖ ማገልገል የትም ሆኖ መዳን የሚቻልባት ቅጥር ናት። ሌላው የሴቶች ገዳማት በሴቶች የሚመሩ የመንፈሳዊ ትምህርት የልዕቀት ማዕከል ከመሆን በተጨማሪ ለቤተ ክርስቲያንና ለሀገር ብዙ ሊቃውንት እያፈሩ ይገኛሉ። በአብነት ትምህርት ቤቶችም ሊቃውንት እናቶች ጉባኤ ዘርግተው ወንዶችን ያስተምራሉ። እማሆይ ገላነሽ እንጠቅሳለን። የግድ በአዳራሽ ቁመው ካላስተማሩ ከሆነ ተፈጥሮን ማዕከል ያደረገ የአገልግሎት ድርሻ ጉዳይ ነው። በነገራችን ላይ በቅድስት ቤተክርስቲያናችን የሴቶች ቀን አለ። ቅዱሳት እንስት የሚታሰቡበት ከትንሣኤ በኋላ ያለችው ቅዳሜ። እውነት ነው፣ ዓለም በትምህርት፣ በኢኮኖሚ፣ በፖለቲካ ስልጣን በወንዶች እየተመራች ነው። ይህ ግን ከጭቆና ጋር ብቻ የሚያያዝ አይደለም። አንድ ትምህርት ብቻ ስንት ችግር እንደፈታ በሀገራችን ብቻ ማየት ይበቃል። የተማሩ ሴቶች ወደፊት በመጡ ቁጥር ሚዛናዊ እይታ ይመጣል። ከምንም በላይ ግን ለእናቴ፣ ለባለቤቴ፣ ለእህቴ ብሎ የሚኖር ህመሟን የሚታመም ወንድን ማገዝና ማብዛት የተሻለ ነው። ከሃይማኖት ጋር ተላትሞ መፍትሄ አይመጣም። ከችግሩ ይልቅ መፍትሄ ተብሎ የሚወራ የበለጠ ሴቶችን የተጠቂነት መንፈስ በማላበስ ከወንድማቸው ከባላቸው አልፎ ከማህበረሰቡ የሚያጋጭ በመጨረሻም ከባህል ከሃይማኖት የተጣሉ ብቸኛ ያደርጋቸዋል። ያ መንፈስ መጨረሻው ደግሞ ምን እንደሆነ ምዕራባውያኑ ማየት በቂ ነው። እንደ ቀላል የተዘሩ መርዛማ ፍሬዎች እንዲመክኑ ካሁኑ ካልተሰራ በውጭ የፈራነው ሁሉ በየቤታችን ለመግባቱ ምስክር አያሻው። ሐሳቦቼ ሁሉ እንደ ምዕመን የገባኝ እውነት ለመግለጥ ነውና ሊቃውንተ ቤተክርስቲያን ሆይ ካጠፋው ታረማለሁ። ይቆየ